ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን ደህና ነኝ። ነው ሰብስክራይብ እየተደራረግን አብረን እንስራ እያልኩኝ ነው እና እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። እና ስለመታወቅ እስኪ አንዳንድ ነገሮች እንበልና አንድ ሰው ለመታወቅ ብዙ ጉድጓዶችን ይጠራል፣ በቃ ብዙ ነገሮችን ያደርጋል ማለት ነው። ግን እውቅና እግዚአብሔር ሲጠራ ብቻ ነው፣ እግዚአብሔር ሲሰጥ ብቻ ነው፣ እግዚአብሔር ሲያደርግልኝ ብቻ ነው። አንድ ሰው ታዋቂ ትሆናለህ ከተባለ፣ በዚህ ነገር ትበላለህ ከተባለ፣ በዚህ ነገር ታድጋለህ ከተባለ እግዚአብሔር ካለው ሁሉም ነገር ይሆናል። አሁን አንዳንድ ሰዎች በወጣትነታቸው፣ አንዳንድ ሰዎች በእርጅናቸው ሊሆን ይችላል። እኔ የማነሳው ስለ ታዋቂነት ነው። አሁን እኛ የሚመስለን ዘፍነን በቃ ዘፈን እንኳን የማንሰማ ቢሆን ዘፍነን ለላይክ ለኮሜንት ለምን ነገር እንሮጣለን? ደግሞ የሆነ ራቁት ሂደን በቃ ታዋቂ ለመሆን እንፈልጋለን። በቃ ባለባበስ፣ በውበት፣ በብዙ ነገሮች ታዋቂ የምንሆን ይመስለናል። እንደዛ አይደለም። ፎቶ ባትለቁም፣ ባንወፍርም፣ ባንሰራ፣ ምንም ባንል ከጎዳና አንስቶ እግዚአብሔር ታዋቂ ሊያደርግ ይችላል። እግዚአብሔር ታዋቂ ትሆናለን ከተባለ፣ እግዚአብሔር በዚህ ነገር ትበላላችሁ ከተባለ ካለና ማለት ነው፣ በዛ ነገር ልንበላ እንችላለን። ከአንዳንድ ሰዎች አሁን ሚዲያ ላይ መጥተው ብዙ ሰዎች ፎቶ ሳይለጥፉ ልክ እንደና ባላደራው ታዋቂ ሆነው ለብዙ ሰዎች ጠቅመዋል። ለብዙ ሰዎች ማለት ነው። አሁን እሱ በወጣትነቱ ነው። እሱ አሁን ማንም አያውቀውም፣ ፎቶ አይታወቅም፣ አይታይም። በቃ ዝም ብሎ ሰዎች እየሰጡት ለሰው ይረዳል። ለሰዎች ግን ታዋቂ ሆነ። እንደነ ማስተር አብነት ደግሞ ፊታቸው እየታየ ታዋቂ የሆኑ ሰዎች አሉ። እውቅናቸውን ግን ለመልካም ነገር ያደረገው። አንዳንድ ሰዎች ታውቆ በውበቱ በቃ ሰዎችን ሊያታልልበት ይችላል። ታዋቂነትን እግዚአብሔር ሲሰጥ ለመልካምነት ይሰጣል። ደግሞ ለመልካምነትም እውቅና ሰጥቷቸው ደግሞ ሰዎችን ዝም ብለው የሚያጃጅሉ ሰዎች አሉ። እውቅና ተሰጥቷቸው ደግሞ ለመልካምነት ይሆናሉ። እና አሁን በእርጅና እማማ ዝናሽን ማየት እንችላለን። አሁን እማማ ዝናሽ ተጥላ ልጆቿ ሞተውባት የዛን ጊዜ ስትነሳ በጣም በቃ ማንም እንትን የሚላት አይደለችም። እማማ ዝናሽ ማለት ነው፣ አይደሉም ነበር። አሁን ግን ታዋቂ ሆነው በቃ እማማ ዝናሽ እያሉ እንጠራቸዋለን። ለምሳሌ ተንኮሱ የሚባለው ሰውዬ አሁን እሱ ኢቢኤስ ላይ መጥቶ ሲናገር ኧረ እኔ እኮ እንደዚህ ነበር ብሎ እስከሚያለቅስ ድረስ ነው የተናገረው። አጥቶ ብዙ ነገር ሆኖ ግን እግዚአብሔር ሲመርጠው ከዛ ጎዳና አንስቶ ታዋቂ ያደረገው። አሁን እንደውም በሱ ቪዲዮ ብዙ ሰዎች እየሰሩ ላይክ ኮሜንት ብዙ ነገር ያገኛሉ። አያችሁ፣ እውቅናን ፈልገነው ሳይሆን እኛ ያመጣነው እውቅና አይደለም። በነገራችን ላይ አሁን ሰው ሲከተለን፣ ሰው ሲያሞግሰን፣ ሰው ምን ሲለን ብዙ ሰዎች በቃ እውቅና ያገኘን ይመስለናል። እውቅና ፈጣሪ ሲሰጥ ነው። ከፈጣሪ ሆነን ደግሞ ፈጣሪ ጋር ሆነን ደግሞ ያንን እውቅናችንን መልካም ካልሰራንበት ብዙ ሰዎች ታዋቂ ሆነው ጭፈራ ቤት ታዋቂ ሆነው በቃ የሚዘሉ ምናምን ምኑ ሰላም የላቸውም። ብር ቢያገኙ ለራሱ በዛው ልክ ብራቸው ይጠፋል። ደግሞ ታዋቂ ሆነው ደግሞ ለመልካም ነገር እንትን ካሉ እየታመሙ እንኳን ሰው ሲወዳቸው እግዚአብሔር ለራሱ እየወዳቸው ቶሎ እየሞቱ ነው ያሉት። ስለዚህ እውቅና ሲሰጠን፣ እውቅና ከፈጣሪ ነው። እውቅና ሲሰጠን ደግሞ የምንጠቀምበት እንዴት ነው ብለን ማሰብ አለብን። ቅዱሳንን ብናይ ራሳቸውን ሰውረው ራሳቸውን ወደ ገዳም አድርገው ራሳቸውን ብዙ ነገር ላለመታወቅ እንትን ሲሉ እግዚአብሔር ግን ይገልጥባቸዋል። ያንን እውቅናቸውን ማለት ነው። በምንም በአንድም በሌላም አድርጎ እውቅናቸውን ይገልጥባቸዋል። ከዛ ለመልካም ነገር እንደገና ወደ ሌላ መጥተው ብዙ ነገሮችን ይሰራሉ። እና ከመሸም ቢሆን እውቅና ሲገለጥልን እውቅናችንን እንዴት ነው የምናደርገው ብለን ማሰብ አለብን። ስንታወቅ ሰዎች አሁን አንዳንዱ ሰዎች ይኮራሉ፣ አንዳንዱ ሰዎች በቃ የሆነ ሰዎችን ለማናገር እንትን ይላሉ። እነሱ በቃ የሚለብሱትን ሰው የሚለብሰው አይመስላቸውም። እነሱ በቃ የሚቀቡትን ሽቶ ሰው የሚቀባ አይመስለውም። አይደለም። አሁን እውቅና ተሰጥቷቸው በቃ ሰዎች ታወቁ ተብሎ ወደታች እኮ ዝቅ የሚያደርግ ነገር አለ። ፈጣሪ እኮ ያንን ሰው አሳውቆት ዝቅ ቢያደርገው አይ እየተባለ በነበር የሚወራ ይሆናል። ግን ታዋቂ ሆኖ ደግሞ መልካም ካሰሩ እነዛ ሰዎች አይ ከሌ እኮ በጣም መልካም በቃ መልካምነቱ በምድርም በሰማይ መንግስተ ሰማያት ሊወርስ ይችላል። በምድርም ደግሞ ሁሉ ጊዜ ሲጻፍለት ይኖራል። እና እውቅናችንስ እንዴት ነው?
አንድ ሰው ፎቶ ለቀቀ አለቀቀ ሳይሆን ያንን ፎቶ አይቶ ይታወቃል። አሁን በደንብ ተደብቀው ቪዲዮ እየሰሩ የሚታወቁ ሰዎች አሉ፣ ደግሞ ተገልጠውም የሚታወቁ ሰዎች አሉ። ግን አጠቃቀማችን ነው ዋናው ነገር። እናውቅና ከፈጣሪ ሲሆን ደስ ይላል። እና ስንታወቅስ ምን አይነት ሰዎች መሆን አለብን? መልካም ሰዎች መሆን አለብን። ለምንም ነገር አሁን በቃ የሆነ ነገር ለበስንም ምንም አለ ያንን ነገር በስነ ስርዓት ማድረግ አለብን፣ መኖር አለብን። እውቅናችንን በስነ ስርዓት ለመልካም ነገር ማወቅ ካለ በቃ ታውቃለህ። ራሱ የሆነ ነገር የሚከፈለን ከሆነ ያንን ነገር እንዴት ነው የሚጠፋው፣ ያንን ነገር እንዴት ማድረግ አለብን ብለን መኖር አለብን። እኛ ስለዘፈና የተቀዳደደ ነገር ስለለበስና ምን ስላልነ ታዋቂ ነን ብለን ማሰብ የለብንም። እውቅናን እግዚአብሔር አምላክ ከምንም አንስቶ ከትቤ አንስቶ ታዋቂ ሰው ሊያደርገን ይችላል። በዛ ነገር የምንበላበት ከሆነ አሁን ዩቲዩብ ከፍቻለሁ፣ እግዚአብሔር ካፈቀደ ነገ ትልቅ ደረጃ ደርሶኝ ታዋቂ ልሆን እችላለሁ። ግን ታዋቂ ሲሆን እንዴት ነው የመጣሁበትን አለመስራት ደግሞ ይሄ ታዋቂ አይደለሽም ማለት እንደዚህ ሆኖ ከተባለ አንድ ሰው እንዴት ነው አሁን እጣ ሲቆረጥ አንድ ሰው ከአረብ ሀገር እንግዲህ ስንት ዓመት ሙሉ 5 ዓመት 6 ዓመት 7 ዓመት ሰርታ አንዲት ሴት ቤት አልገዛችም። 2000 ብር እጣ ቆርጣ ግን ቤት ደርሷታል። አያችሁ የእግዚአብሔር ስራ ነው። በቃ የሆነ ነገር ደክመን አንድ ተስፋ አለን እና አሁን ያቺ ሴትዮ እንግዲህ እጣውን የቆረጠችው በ20 ብር ነው። ግን ብዙ ደሞዞች እኮ ተከፍሏት ቤት አልገዛችም ነበረ። ግን እግዚአብሔር ሲቀባት እግዚአብሔር እንግዲህ በቃ ሲል በዛች ብር በዛች በ20 ሺህ ብር ቤት ታገኛለች። እና እግዚአብሔር ከፈቀደ ሁሉንም ነገር ከሰጠ እግዚአብሔር አምላክ ምንድነው እንችላለን ከምንም አንስቶ ከምንም የምንበላበት ይሰጠናል። ተስፋ መቁረጥ ነው። አሁን እኛ ጋር አረብ ሀገር መጥተው ብዙ ሰዎች ተቀይረዋል። እነዛ ሰዎች ግን የተቀየሩት እንዴት ነው ብለን ማሰብ አለብን። በቃ አለ አይደለም ስለለበሱ ማለት ብሩን ስላስቀመጡ ነው ወይስ ከኛ በላይ ሰርተው ነው ወይስ ምን ብለው ነው? አይደለም። እግዚአብሔር ከፈቀደላቸው እነዛ ሰዎች ተቀይረዋል። በዛች በሰጧት ነገር ተቀይረዋል። አሁን ሚዲያ መጥተው አንዳንዶች ሰዎች አልቅሰው እኔ ማለት እኮ እንደዚህ ነበርኩ እንደዚህ ባረበቅ ያንን ሰው እኮ የጠራው ያን በቃ ከድህነቱ ለራሱ በቃ ሰውነቱ እንዳለ ቆሽሾ ምን ብሎ ሚዲያ ላይ ቀርቦ በሌላ ቀን ሲመጣ ምን ሆኖ እናገኘዋለን? በቃ ታዋቂ ሆኖ አልፎለት ምን ብሎ በጣም ብዙ ነገር ደረጃ ደርሶ እናየዋለን። ስለዚህ ማን ሆኖ እግዚአብሔር አምላክ ነው። ቅዱሳንንም ዜናቸውን እንትን ስንላቸው ስናነብላቸው እግዚአብሔር አምላክ አንድ ቀን ይገልጥላቸዋል። እና እንደ ሰው አጥቶ የሆነ ሰዓት ይገልጥላቸዋል። በቃ በዛው አትቅር ሲባል እንደዚህ ያደርጋል። እና ለምስክርነት ሲመጡ ምን መሰላቸው የሚሉት አንዳንድ ጊዜ እግዚአብሔር እኮ ከትቢያ አንስቶኝ እግዚአብሔር እኮ እኔ እኮ በቃ የተጣልኩ ነኝ ብዬ አስብ ነበረ። እኔ እኮ እንደዚህ አይደለሁም ብዬ አስብ ነበረ። እኔ እኮ እዚህ ደረጃ ደርሳለሁ፣ እዚህ ሚዲያ ላይ እቀመጣለሁ ብዬ አስቤ አልነበር ይላሉ። እውነታቸውን እኮ ነው። አንዳንድ ጊዜ በሰዎች አይን ስናየው ሁሉን ነገር በሰዎች አይን ስናየው በቃ ራሳችንን ዝቅ አድርገን ነው የምንመለከተው፣ ግን እንደዛ አይደለም። ስለዚህ ታዋቂነት ከእግዚአብሔር ሲሆን ደስ ይላል። የምንተዋወቅበትን የሚሰጠንን ነገር ደግሞ በአግባቡ ስንጠቀመው እኛ እንትን እንላለን። ግን ታዋቂነት በፍጹም ከእግዚአብሔር ካልሆነ አንድም ነገር ትቀይራላችሁ። ምንም በለፋን ሰዓት ሳይሆን እግዚአብሔር ሲጨመርበት ነው ሁሉም ነገር የሚሆነው እያስባለሁኝ። ታዋቂነትን እንዴት ነው የምታዩት እናንተ? ኮሜንት አድርጉልኝ እላችኋለሁኝ። እና እንግዲህ ዩቲዩብ እንግዲህ አንድ እህቴ ናት። በነገራችን ላይ እኔ እስከዛሬ ዓመት አረብ ሀገር ስቀመጥ አስባለሁ እኮ ግን አንዲት እህቴ እስኪ ክፈች፣ ምናልባት አረብ ሀገር ነው ያለሽው ሊጠቅም ይችላል፣ ዩቲዩብ እኮ ይጠቅማናል። እና እውነቷን ነው። በነገራችን ላይ ብዙ ቤት እናሞቃለን፣ ቲክቶክ ራሳችንን ያምናል። አሁን እንደ በፊቱ ጓደኛ እያወራ አይደለም። በነገራችን ላይ ቲክቶክ እንሄዳለን፣ ወደ ታች ወደ ላይ ስንል እንውላለን። እና ይህን ከምታረጊ እስኪ ክፈችና ብላ ከዛ ከፍቻለሁ። እንግዲህ ደግሞ እሷን ላመሰግናት እችላለሁ። ትልቅ ደረጃ ደርሼ ጎበዝ ሁኜ ያለውን ነገሮችን እንትን ብዬ እግዚአብሔር አምላክ እኔ ማለት ትልቅ ደረጃ ደርሼ እግዚአብሔር አምላክ መቼም አንዳንድ ሰዎች እኔ ታዋቂ ሁኜ ምስኪኖችን አበላለሁ፣ እኔ ታዋቂ ሁኜ እንደዚህ እላለሁ፣ እኔ ታዋቂ ሁኜ እንላለን። ግን ባለን ሰዓት ያለን ቦታ ሆናና
ሁሉንም ማገዝ፣ መርዳት፣ ማመስገን እንችላለን። አሁን እኔ ያችን እህቴን አመሰግናለሁ። በቃ ትልቅ ደረጃ ደርሰን ደግሞ አብረን ለመጫወት ለማውራት ያብቃን ማለት ነው እንጂ እዛ ትልቅ ደረጃ ደርሼ ታዋቂ ሁኚ ያችን እህቴን አመሰግናለሁ አይባልም። ባለን አቅም ሰብስክራይብ የሚያደርጉልን ሼር የሚያደርጉልን የሚያዝኑን እንትን የሚሉልን አይዟችሁ በርቱ የሚሉልን አሁን ሰዓቱንም ማመስገን እንችላለን። ታዋቂ ስንሆንና ልንሆንም አልሆንም እንችላለን። ስለዚህ ከሆነ ከዛ ቦታ ሆነን እናመሰግናቸዋለን። አሁንም ደግሞ ሆነን ማመስገን አለብን ባይነኝ እና ታዋቂነት ሆነም መለወጥ ምንም ሆነ ከእግዚአብሔር ሲሆን ነው እና ይህ ነው የኔ ሀሳብ። የእናንተ ሀሳብ ደግሞ ኮሜንት አድርጉልኝ እሺ።